ሰላም ልዑል እባላለሁ። ሰፈር ውስጥ የሚወዱኝ ባለመሰንቆ እንዲሁም የሚያቆይ ግን ልዑል ይሉኛል። እናትም ሆነ አባት የለኝም። ብቻዬን ተፍጨርጭሬ እዚህ ደርሻለሁ። ወይኔ ዛሬ ረፈደብኝ። ኧረ ቢያንስ ቁርስሽን ብይ ልጄ። አልበላም፣ አይመለከትሽም። ታያትማዬ እራብ ሲገሸልጣ ትመጣለች። እንደማትወዱኝ አውቃለሁ። መቼም ተመልሼ እዚህ ቤት አልመጣም። ባይ ካልፈለግሽ ለምን አሳደግሽ? ኤልሻዳይ ተውኝ በቃ። ድንጋይ እያየሃት ሄደ። የጉድ ያለ ሴት ነው ወንድ ነው ያለሽው? መልስልኛ። ይቅርታ በጣም አላስተዋልኩም ነው። እናት ምን ፈለክ ደግሞ? ያንተ እናት አይደለሁ። እሺ ይቅርታ፣ ግን እየነሰረሽ ምን? ደህና ነሽ ግን? የኔ ልጅ አትፍረድባት፣ ከራሷ ገደለችም። ና ወደ ቤት ግባ። ግን እኮ እየነሰራት ነው። ተዋት፣ እራሷ ምን ማድረግ እንዳለባት ታውቃለች። ና እንግባ። ምን አለ እንኳን በሽታዋን ብታስታም። እስከ መቼ እንደዚህ እየሆነች? አረፍ በል። በጠዋቱ ለከፈች አይደል? እማ ምግቡን ካላቅርብላት። አንቺ ልጅ ጤና የለሽም እንዴ? አው የለኝም። ምን ነው ሰው ይወቅልኝ ነው? አታስቢ፣ ትገላገኛለሽ። ሞቴ እንደሆነ ደርሶልሻል። ኧረ ተይ የኔ ልጅ፣ እናትሽ እኮ ነኝ አምጬ ወለድኩሽ። ወልደሽው ብዬ እንኳን አረግምሽ። በቃ እኔ ልሂድ። ወንድሜ ትንሽ ቀምሳ አትሄድም? በቃኝ ወንድሜ፣ አመሰግናለሁ። ባይሆን ሌላ ጊዜ እመጣለሁ። ቆይ ምን ሆንኩኝ ነው የምትይው? ከሕፃናቶች ውጪ ማንም ምን መቅረብ አይፈልግም። ወንድሜ አላምንም እንዴ? እኔስ እግዚአብሔር ፍጥረት አይደለሁ? እኔ ልጅ ለማን ብለሽ እንባሽን ታፈሻለሽ? ማን ደስ ይበለው ብለሽ አንገትሽን ትደፊያለሽ? ያለምኩ ጉሙ ሆኖ ሳልጨብጠው ተበተነ። የያዝኩት ከስሬ ብቸኝነት። እህቴ እባክሽ ደካማችኝ። ሰው ክፉ ነው። በደካማ ጎንሽ ገብቶ ነው አንቺን ለማሸማቀቅ የሚሞክር። ወይኔ ልጅ የነሰረሽ እኮ ነው። አይሁን ይጠርገዋለሁ። ኡፍ ብቻ አሁንስ መከራ ይበዛ። የኔ ደህና ትሆኛለሽ፣ አታስቢ። የፈጣሪ ተአምር ብዙ። አሁን አትጨናነቂ። አይምሮሽ እንድታደስ ሂጂ። ከምትወጃቸው ሕፃናቶች ጋር ተጫወች። እማዬ ወንድሜ ይቅርታ እሺ። በቃ ሊውጭ የኔ ልባም ክፋት እኮ የለባትም፣ አፍ ብቻ ናት። በቃ እናቴ እንግባ። ለምን እንደዚህ ሆነች? ከዚህ በፊት በጭራሽ አይቻት አላውቅም። በእርግጠኝነት እንደዚህ አይነት ሴት አይደለች። እንደዚህ አይነት ሰዎች ደግሞ ልባቸው ንጹህ። ስለዚህ ስለሷ ማወቅ አለብኝ። ይቅርታ በጣም ትንሽ ተናድጄ ስለነበር። ትንሽ ተናደሽ እንደዚህ ሆንሽማ ብዙ ብትናደጂ ይሄን ሰፈር ነው የምታቃጥዩ። እንደሱ እንኳን አይሆንም። ይቅርታዬን ከተቀበልክ እንተዋወቅ። ኤልሻዳይ ይባላል። ኧረ ችግር የለውም ሉል ይባላል። ከፈለግሽ ግን ባለመሰንቆ ቤት። እሺ ጓደኛ ሆነን አይደል? አው ጓደኛ ብቻ። እሺ
ነገስ መገናኘት እንችላለን አይደል? ተመስገን አምላኬ ይህችን ቀን እንዳይ ስላደረክ። ተናደርሽልኝ የኔ ወርቅናት። ውይ የኔ ንግስት ነቃሽልኝ። ምንድነው ደግሞ ጸጉርሽ? ነይ እስኪ ላበጥርልሽ። እሺ እናቴ። ባቲኔ ደንገልዩ አድረው የሚሞቀው አደራርበው ሲጸኙን አድረው የሚሞቀው አደራርበው ሲጸኙ። እኔ ምንሽ ንግስቴ የትናንትናው ልጅ ቆንጆ ነው አይደል? አው በዛ ላይ ጥሩ ሰው ነው። ተግባቢ ይመስላል። በሽታው ራስ ወገቡ ነው። አይ እናትና ልጅ ጸባችሁም ፍቅራችሁም አንድ ነው። ባቲን ነው እኔስ በሽታዬን ከበረከት ድረስ ነው ቢልኮን። ታዲያ ይሄን ካወቅሽ በጧት ተነስተሽ መሄድ ነው። ወይ እናንተ ልጆች ሁለታችሁ ስትገናኙ ወራችሁ ያልቁም። በሉ ግቡ ቁርስ እንብላ። ባለመሰንቆ እየፈለከኝ ነበረ? ኧረ አይደለም፣ እንደ አጋጣሚ ሆኖ ወደ ስራ ማልፈው ለዚህ ነው። ውይ ይቅርታ፣ በቃ ፈጣሪ ከፈቀደ ከስራ ስትመለስ እንገናኛለን። እሺ በቃ ጓደኛዬ፣ በኋላ እንገናኛለን። እሺ ላንቺ ብላኝ እንጂ ውልሽ ለፈረሰው ላንቺ ብላኝ እንጂ ውልሽ ለፈረሰው መች ወዳጅ ይጠፋልን ቆሞ ለሄደ ሰው መች ወዳጅ ይጠፋል። ዲዲዲ እማዬ ናንቺ ወደዚህ እኮ ነው። እማዬ ምን ሆነሽ ነው? እማ የለችም እንዴ? አለ እኔ ልጅ ስራ ይዤ ነበር። ምን ሆንሽብኝ? ሉሌን ካገኘሁት። ማን ነው ደግሞ እሱ? ባለመሰንቆ ነው። ንግስቴ ደህና ነሽ ግን? ትሰሚኛለሽ፣ በዚህ ጸባሽ ከኔና ከእናትሽ ውጪ ማንም አያቀርብሽ። እንኳን እማዬ እውነቱን ነው። ታዩ ንግስቴ ሊያናድሽ ፈልጎ ነው። ምን ይወጣልሻል? አውቃ ነው፣ ሞራልሽ እንዳይነካ ብላ ነው። አርፈሽ ተቀመጪ ጅል። አቺ ዝም አልኩሽ። በቃ ነይ ወደዚህ። ማርያምን አለቅሽ። ተዋት በቃ። ስሞትልህ እኔ ልጅ እማ ውይ የኔ ንግስት እንደው ምን ላድርግሽ? እኔንም ጨነቀኝ እኮ እህቴ። ሁሉም ነገር መልካም ይሆናል። ደሞ አውቄ ነው እዚህ ምድር ላይ ያለ ነገር በሙሉ ላንቺ ይገባሻል። ሞዛዛ በእንዳታስለቅሰኝ። አታስብ፣ ደህና ሆናለሁ። እሺ ብቻ ጸልዩልኝ። እንደኔ ጸሎት ቢሆንማ ዛሬውኑ በዳንሽልኝ ነበር። ከእናንተ ጋር ሳወራ ሉሌን ልታስመልጡኝ ነው። በሉ ቻው። እማ በጣም ፈርቻለሁ። የምናጣት እየመሰለኝ። ዝም በል ማርተኛ፣ በሊድና ታጠብ። ወይኔ አይመጣም እንዴ? ኤልሹ ምን ይሆንሽ ነው ግን? ዋ ራስሽን ተቆጣጠር። እኔን መሆን አለበት የምትፈልጊ? አንተ በሰላም ነው የቆየኸው? በሰላም ነው። ትንሽ ስራ በዝቶብኝ ነው። ነው እንዴ? እንደዛ ከሆነማሽ ስለኔ ብዙ እንዳትጨነቅሽ፣ ማለቴ እንዳልናፈቅሽ። ስላንተ ላስብ እኔ ማን ነው ታስባለች አለ። አይንሽ ነዋ ሁሉንም ነገር ይናገራል እኮ። ናፍቄ ነበር እንዴ? እውነቱን ንገረኝ። እውነቱን ልንገርሽ? አያት ንገረኝ በቃ። እሺ ጓደኛዬ። እኔ አንተ ጓደኛ ነኝ? አዎ ለዛውም ቆንጂ። ወንጠረ ልበለ ሳኩሬንም መቃተ ወይች ልጅ ይቅርታ በጣም በቃ ቻው፣ ነገ እንገናኛለን።
ታሪክን ገልብጠህ እንዳዲስ ፈጥረሃል። ምን ነው? ምን ተፈጥሮ? ሂድ እማዬ ናንቺ ወደዚህ እኮ ነው። አንቺ ወራዳ ጭራሽ አንቺ ነሽ ሳሚታው። እማዬ ደግሞ ስነ ስርዓት በይነ ግቢ። ባለመሰንቆ እንደ ሳይጨረቃ ዘመኔን ላሰላ እቺ እብድ የሆነልን በቀን ወረት እንደ ሰማይ ምንድነው እንደ ሌባ የምታጮልቂው? አርፈሽ አትቀመጭ። እሰይ ምን አገባ? ሉሌን እየጠበቅኩት ነው። የኔ ልጅ ምን ይኑረው ምን ሳታቂ እንደዚህ መሆን ተገቢ ነው? እማዬ መጣ በቃ ልሂድ። ኧረ ቢያንስ አቦልጣጪ ባለመሰንቆ አንተ ቢያንስ ገብተህ ደህና አደርሽ ማለት ከብዶ ነው። ይቅርታ በጣም ትኖሪያለሽ ብዬ አላስብም። ኧረ ምንም አይደል። ወደ ስራ ልትሄድ ነው? አዎ። እና አብሬሊ? እሺ በጣም ደስ ይለኛል። እሺ አንዴ ጠብቅ። አንተ ልጅ ሹርባ ተወዳለህ ብዬ ታልሰራ መጣሁ አልሆነም ቸኩዬ ታልሰራ መጣሁ አልሆነም ቸኩዬ ሐውሳ ዝናብ አይጥል ያበቅላል በመስኖ ሐውሳ ዝናብ አይጥል ያበቅላል በመስኖ ታየኝና ከላቱ ጃምዮ ሸመስሎ ታየኛ ከላቱ ጃምዮ ሸመስሎ እንሂድ በቃ። ልጅ ሉል ቡናው ፈልቷል። አቦል ጠጥተህ አትሄድም? ይቅርታ በጣም ረፍዶብኛል። ባይሆን ሌላ ቀን። እሺ በቃ መልካም ቀን። እሺ እናቴ። ሉል ካስቸገረች ግን ቆንጠጥ አርጋተሽ ወንድሜ ምን ነው ዋሽ? ችግር የለውም። በሉ መልካም ቀን። ያመሌ ተከሰ ማርያም መለቅሽ መስሎሽ መጣብኛ በሌ ሰርቆ ማየት ትቶ ነበር አይኔ እብዲቱ ፈጣሪ ወይ እባክህ እኔን ፈገግታዋ እንዳትነፍጋት። በል እንግባ። ሙሪቱን ያልነበርኩ እማ ወዬ ልጄ ግን እኮ ስለሷ ምንም አያውቅም። ካረፈደ በኋላ አውቀው ፍላጎት ከሌለው እጥፉን ትጎዳል። ምን ላርግ ልጄ ግራ ገባኝ እኮ። ምናልባት ከልቡ ካፈቀረ አምኖ መቀበል አይከብደውም። ምን አለ ፈጣሪ ከኔ እድሜ ቀነሰ። እሷ በዳነች። ሰሞኑን አሟረትንባት። በልና እስኪ ቡናችንን እንጠጣ። እንዴት ያረጉታል የሆድን ማመ እንዴት ያደርጉታል የሆድን ማመ ማጭዳ ይገባ ደህና ሆና አይሆን? ምንም አትሆን። እሱ ስራ በዝቶበት ነው የሚሆነው። በጃይ ታረበ በእኔና ባንቺ መሃል ምስጋና ምን አመጣው? ሄልጁ ምን ሆነሽብኝ ነው? ሄልጁ ኧረ በማርያም ንቂ። ማረሻት! ኧረ ማረሻት! ሳንስስቶኝ በፍቅር በኖር ለፍቅር ነፍስ ከመስጠት ወይኔ ልጅ በሞትኩ ባይኖረኝ እህቴ ምን ሆንሽብኝ? ተይ እንደዚህ አትሁኝብኝ። እማ ሉሌ ተነሽ ስደቢ ተነሽ መችኝ። ሉሌ እባካችሁ አስገቧት።
ውስጤን ሰብሬ ምንድነው? ምን ሆናችሁ? ለምንድነው እዚህ የሆንኩት? ምንም አልሆንሽም። ደክሞሽ ነው መሰለኝ ራስሽን ስተሽ ነው። እማዬ አንቺንም ጨምሬ ያሰቃየሁሽ አይደል? ምን አለ አምላኬ ቶሎ ብትገላግለኝ። ዝም በይ ሟርተኛ። እኔ ሰለቸኝ አልኩሽ። ወጣኝ። እናትሽ እኮ ነኝ። እማ በቃ እንግባ። መንገዴና ቢጎልም ከቶ እምነት ኤልሹ በቃ እኔ ልሂድ። አይዞሽ እሺ የኔ ልጅ ተባረክል። አይ እናቴ ምን አደረኩኝና ምስጋና ይገባኛል። ኤልሹ እኮ ናት። ማን በሱ ይጨክናል? እስኪ ተወይ ልጄ፣ ፈተና ይበዛ። በላላ ቁም። እሺ በቃ ደህና ትሆናለች። እሺ የኔ ማንነት እማ የልትጂ ነው? ደጁን ልጸና ሰው አይደለው። ሲጨንቀኝ ከሱ ውጪ ምን መሄጃለኝ? አብርሽ ልምጣ እማዬ? አይ አረፍ በይ፣ ቶሎ እመጣለሁ። ከወንድምሽ ጋር ሁኚ። እህቴ እኔ ያለሁሽ ላንቺ ስል ምንም እሆናለሁ። ገፋም ከእምነት ርቄ ከእምነት ደጃፍ በክደት ሆኜ ጻፍሽኝ በበደል መዳፍ ውስጤን ሰብሬ ስበድል ዛሬም ልቤን መቼ ተነዳ በራስ ሉሊ እንደምታየኝ ሞቷንም ስጠባበቅ ተስፋ የሌላት አንዲት ሴት ነኝ። ኤልሹ አፈቅርሻለሁ። አንቺን ካየሁ በኋላ ፍቅር ብቻ ነው በልቤ ውስጥ ያለው። እኔ ይህን አላውቅም እንዴት ከአንቺ ፍቅር እንደያዘኝ። አንድ የማውቀው ነገር ቢኖር እንዳፈቀርኩሽ ነው። ሉሊ ስለኔ ሳታውቅ እንዴት ነው ልታፈቅረኝ የምትችለው? ስማኝ እኔ ማለት እኮ ሞቴ ዛሬ ይሁን ነገ የማላቅ ሰው ነኝ። ምን ማለት ነው? ደጋግሜ ነግሬሻለሁ። እዚህ ምድር ላይ ያለ ነገር በሙሉ ይገባሻል። ሁሉም እህቴ። ቆይ ለምን ተስፋ ትቆርጫለሽ? ቆይ ለኔስ ማን አለ? ኤልሹ እናትም ሆነ አባት የለኝም። ብቸኛ ነኝ። ሳቄ ከኔ ከራቀ ረጅም ጊዜያት ሆኖት ነበር አንቺን እስካገኝ ድረስ። እባክህ ሁለት ጉዳት ነው። አንድ እኔን ማጣት፣ ሁለት በፍቅር መጎዳት። ተስፋ ከሌላት ሴት ጋር መሆን ትርፉ ራስን ማጣት ነው። እኔ ለጓደኛ እንጂ ለፍቅር አልሆነ። እኔ አንቺን ከማጣ ራሴን ልጣ። በየትኛውም ዋጋ እፈልግሻለሁ። ደግሞ አትርሽ፣ የእናትሽ ጸሎት መሬት ጠብ አይል። ፍቀጂልኝና ከጎንሽ ልሁን እባክሽን። እውነቱን ነው እህቴ፣ ፈጣሪ ያውቃል። ታዲያ ስቄን ለመካፈል ከኔ ጋር ዝግጁ ነሽ? በይ ሂጂ። ምናልባት ፈጣሪ በዚህ ሰው ሊክስሽ ይሆናል። እናቴ ልጅዎትን ላገባት ነው። መቃብር ሲገባ ዘመች ሊጣላበት በፍያ ዳራሹ ያለሱ የለኝም ባለም ላይ